ተማሪዎች እንግዲህ ትምህርታቸውን ማጥናት አለባቸው ወይ ደግሞ እንዴት አድርገው ነው ማጥናት ያለባቸው የሚለው ነገር ስንመለከት ብዙ አይነት አካሄዶች ሊኖሩ ይችላሉ። ተማሪዎች እንደየራሳቸው ልምድና ተሞክሮ የተለያዩ የሆኑ የአጠናን ዘዴዎችን ይከተላሉ። አንዳንዱ ተማሪ ጸጥ ያለ ቦታ ላይ፣ አንዳንዱ ደግሞ ታክሲ ውስጥም ሆኖ ረብሻ ባለበት ቦታ ማጥናት ይችላል። በዋናነት ግን ተማሪዎች በሚያጠኑበት ጊዜ ማድረግ አለባቸው ብዬ እኔ እንደ ግለሰብ ሰጀስት የማደርገው አንደኛ መጽሐፋቸው ላይ ያለውን የሲለበሱን ኮምፖነንቶች ፎሎ ማድረግ ወይንም መከተል ይጠበቅባቸዋል። አለበለዚያ ነገሮች ሰፋ ይሉና ቱ ዘ ፖይንት የመሆንና ውጤታማ የመሆን ችግር ሊያስከትል ይችላል። ሁለተኛው ነገር ተማሪዎች ማስታወሻ እየያዙ ቢያጠኑ፣ ማለትም አንድ ጊዜ የሚያነቡትን ነገር የጥናት ማስታወሻ ቢኖራቸው በዛ መሰረት እያጠኑ ቢሄዱ ደግሞ በሚያነቡበት ጊዜ ለማስታወስ ይቀላቸዋል። እነዚህን እንደ ቲፕ ከሰጠዋችሁ እናንተ ደግሞ የራሳችሁን ጨምራችሁ የተለያዩ መንገዶችን ተጠቅማችሁ ውጤታማ እንድትሆኑ በዚሁ አድቫይዝ አደርጋለሁ።